ስልጠና ለምን ለሁላችንም ያስፈልጋል? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታዮች እንደምን አላችሁ? ለ14 ቀናት ያህል ጠፍቼባችሁ ነበር። ስለናፈቃችሁኝ ዛሬ ተመልሻለሁ። በዚህ 2 ቀን በለቀኩት አጭር ቪዲዮ ላይ ከ500 በላይ ቪው ሰጣችሁ ለተቀበላችሁኝ ሁሉ ከልብ አመሰግናለሁ። ይህ ለኔ ትልቅ ብርታት ነበረ። እንግዲህ ቪዲዮ ላይ እንዳያችሁት የካምፓኒያችን ዋነኛ የአኒቨርሳሪ የ6ኛ ዓመት አኒቨርሳሪ ክብረ በዓል ስለነበረና የተለያዩ ስልጠናዎች እየወሰድኩ ስለነበረ ነው የጠፋሁት። ዛሬ ከወሰድኳቸው ትምህርቶች ለእናንተ ይጠቅማል ብዬ በዋነኛ ርዕስ ስልጠና ለምን ያስፈልጋል የሚለው ላካፍላችሁ መጥቻለሁ። እንግዲህ ስልጠና ለምን ያስፈልጋል ስንል አንደኛ ክህሎትን ለማሳደግ ነው። በየጊዜው አዳዲስ ነገሮችን መማር በስራችንም ሆነ በህይወታችን ውጤታማ ያደርገናል። በራስ መተማመናችን እንዲጨምር ይረዳናል። ሁለተኛ ከዘመኑ ጋር መራመድ። አሁን በ2026 ዓለም በከፍተኛ ፍጥነት እየተለወጠች ነው። ስልጠና መውሰድ ከዚህ ለውጥ ጋር እንድንራመድና ወደ ኋላ እንዳንቀር ያደርገናል። ሶስተኛ የገቢ እድገትና እድል ነው። ሰልጥኖ የተገኘ ክህሎት የተሻለ የስራ እድል ለማግኘት ቁልፍ መንገድ ነው። እንግዲህ በዚህ 2 ቀን የለቀኩት የካምፓኒያችን ብሬክትሩ ትሬንሸር ካምፓኒ አኒቨርሳሪ ስልጠና ላይ እንዳገኘሁት መማር ለወደፊት ህይወት ትልቅ ኢንቨስትመንት እንደሆነ አግኝቼበታለሁ። ሌላው ደግሞ ጊዜ ሰጥቶ መማር ለወደፊት ህይወት ኢንቨስትመንት እንደሚቆጠርም ተረድቼበታለሁ። አራተኛ የአስተሳሰብ አድማስን ማስፋት። ስልጠና ከተለያዩ ሰዎች ጋር እንድንገናኝና ልምድ እንድንለዋወጥ በር ይከፍትልናል። ይህ ጠባብ ከሆነ አመለካከቶች ወጥተን ነገሮችን በሰፊው እንድንመለከት ይረዳናል። እንግዲህ ውድ ተከታዮቼ መማር እና መሰልጠን እድሜ ወይም ደግሞ ሁኔታ አይገድበውም። ዛሬ የምንጀምረው ትልቅ ስልጠና ነገ ትልቅ ለውጥ ያመጣልናል። ምክንያቱም ካምፓኒያችን ብሬክትሩ ትሬንሸር ካምፓኒ ላይ የአኒቨርሳሪ ስልጠና ላይ በነበርኩበት ሰዓት የ6 ዓመት ቆይታ ነው ያለው። ግን በ6 ዓመት ውስጥ ያገኛቸው ስኬቶች፣ ያሳካቸው ትልልቅ ለውጦች እኔ ያለሁበት ቦታ ትክክል ቦታ ላይ እንዳለሁ እንዲሁም ደግሞ በትክክለኝነት ሰልጥኜ መለወጥ እንደምችል በጣም ትልቅ መንገድ ያሳየኝ መድረክ ነበረ። ስላዳመጣችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።